ከሰሞኑ በሰይፉ ሾው ላይ የሳምሶንን ወይም የቤቢን ቃለ መጠይቅ እያየሁ ብዙ የሚገርሙኝ ሁሌም ስሜታዊ የሚያደርጉኝ ሀሳቦች በአእምሮ የተመላለሱና ዝም ማለት አልቻልኩም። ምንም እንኳን የተለያዩ ሰዎች ርዕሰ ጉዳዩ ላይ አንዳንድ ነገር ሲሉ ብመለከትም የራሴ መተንፈስ ግድ አለኝ። ወዳጆቼ ሳምሶን የዘረዘራቸው ወይም አደረግኩ ያላቸው ነገሮች 10 ዓመታት ባለፈው ከ10 ዓመታት በላይ በቆየው የትዳር ህይወታቸው ስንት ቀን ያደረጉ ይመስላችኋል? የሆነ ጊዜ ላይ አማራጭ ሲጠፋ ያደረግናቸውን ነገሮች እያነሳን ዘራፍ ከኔ በላይ ለትዳር ማን አለ ማለት ትዝብት ላይ ከመጣል ውጪ የሚነግረን የሚያስተምረን ምንም ነገር አይኖርም። የሆነ ጊዜ ልጆቼን ገላጥቤ ሰራተኛ ሳይኖር ቤት ወልብዬ ምናምን፣ ይሄ አንደኛ ግዴታው ነው። ሰራተኛ የለም፣ ሚስት ደግሞ በሌላ ነገር ተይዛለች። ታዲያ ያን ነገር አንድ ሰው ሊያደርገው ይገባ ነበርና አረገው እና ምን ይሁን? የትዳር ጉዞ በመተጋገዝ ካልሆነ እንዲህ የሚገፋ ነገር አይደለም። በተለምዶ ያው የቤት ውስጥ ስራ ለሴት እየተባለ አደግንና ወንዶቹ የሆነ ለሴት የተተወ የሚመስላቸውን ስራ ካገዙ ወይም ለአንድ ቀን ከሰሩ መታ ይፎክሩብናል። እኔ ይሄን አድርጋለሁ ከሚል ጀምሮ አልደባደብ አልማታ። እኔ እኮ ሰላማዊ ሰው ነኝ። አለመማታትና አለመደባደብም እንደሆነ እንደ ምቾት ወይም እንደ ፕሪቪሌጅ ነገር ተፈጥሮ ማለት ነው። ለእኔ ቤቢ ያን መጥቶ ከሚያወራ ስለ ፊልም አውርቶ በጨዋ ደንብ ዝም ቢል ወይም ሌላ ሚዛን የሚደፋ ነገር ቢያወራ ይሻል ነበር። ሲጀምር እኔ ብሰማ ደስ ይለኝ የነበረው ወይንም ለህዝብ ቢሰማ ቤቢ ልክ የሚሆነው ትዳራቸው እስካሁን እንዲቆይ ምን አደረገ? ምንስ አርፍዶ የተረዳው ሊያረገው ሲገባ ያላረገው ነገር አለ? ሌላ ማጣቀሻ ሳያስፈልግ እንደ እግዚአብሔር ቃል ጥሩ የቤት ራስ ነበርኩ ብሎ ያምናል? ምን ነገሮችን ነው ከባለቤቱ ጋር በስምምነት ያደርጉ የነበረው? ትዳራችን ባይዘልቅም ያከረመው በጎ ነገር ይሄ ነበር። ከሷ በኩል የማትደራደርባቸው እሱን ይገዛ የነበረ ነገር ምን ነበር? አንዳቸው ለአንዳቸው ምን ያህል ግልጽ ነበሩ? የሱ ቦርደር የቱ ነበር? እሱ አይነካችበት። ከላይ የዘረዘርኳቸው ነገሮች ምናልባትም የነሱ መጨረሻ ባያምርም ለኛ የሚተውልን ነገር ይኖር ነበር። ከዛ ባለፈ የሆነ ጊዜ እግር ማጠቡን ወይንም ቤት መወልወሉን ስለነገረን ያገኘነውም ነገር የተማርነውም ነገር የለም ባይነኝ ነኝ። ከዚህ ልክ ስለ አዲሱ ፊልም አውርቶ በቃ የኔና የዳጊ ጉዳይ በተመለከተ ብዙ የማወራው ነገር የለኝም። እኛ ተፋተናል። ነገር ግን ልጆቻችን በእኛ መለያየት ሳይጎዱ እንዲያድጉ የአባትነት ድርሻዬን መወጣቴን እቀጥላለሁ። ለዩቲዩበሮች ያለኝ መልእክት ባካችሁ ወሬ ስትዘግቡ አጣሩ። አሁን አንዳንድ ነገሮችን ግልጽ ለማድረግ ያህል እኔ አላገባሁም፣ የወደፊቱን እግዚአብሔር ያውቃል ቢል ኖሮ የተሻለ ነበር ብዬ አምናለሁ።